ስማችን ዞዊ የባህል ሕክምና እንባላለን። የምንሰራቸው ስራዎች አይነት 2 ስኳር በሽታ፣ ደም ግፊት፣ ኮሌስትሮል፣ ከልክ ያለፈ ውፍረት እነኚህንና ተጓዳኝ ችግሮቻቸውን ማስተካከል ይሆናል ማለት ነው። የምናክምበት የህክምና መንገድ ይቺ የዞዊ እጽዋት ሻይ ወይም ዞዊ ኸርባል ናት። ይቺ ሻይ ለነኚህ ለተጠቀሱት የበሽታ አይነቶች እርስዎ ይጠቀማሉ ማለት ነው። እነማን ይጠቀሙታል ማለት እንግዲህ የትም ዓለም ላይ ሆናችሁ ውጭ ሀገር ሆኑ ኢትዮጵያ ውስጥ በኢትዮጵያ የተለያዩ አካባቢዎች ላይ ሆናችሁ ከሆነ እዚህ በተቀመጡት ስልኮች እንደዚሁም ደግሞ አብራ የምትሰጣችሁ መመሪያ አለች። እዚህ መመሪያ ላይ ሁሉ ነገር ታገኛላችሁ ማለት ነው። የሚታከሙትን በሽታ እንዴት እንደሚጠቀሙ አብረው የሚጠቀሟቸውን ነገሮች ዝርዝሩን እዚህ ላይ ያገኛሉ ማለት ነው። ስለዚህ መጠቀም ይችላሉ። እንግዲህ ቢሮአችን እንዳጠቃላይ ይህን ይመስላል። እዚህ ጋር የምታዩት የእንግዳ መቀበያ ነው። ከዚህ በስተጀርባ እርስዎ መረጃ በቂ ካገኙ በኋላ አረፍ ብለው እንደገና ሕክምናውን የሚወስዱበት ይሆናል ማለት ነው። እስከዛ ደግሞ መጨናነቅ ካለ እዚህ ጋር የምታዩቸው ማረፊያዎቻችን ናቸው። ያው እዚህ ማረፍ ይችላሉ። በዛም በኩል እንደዚሁ ማረፍ ይቻላል ማለት ነው። እዚህ ሲያርፉ አንዳንድ መረጃዎችን ማግኘት ካስፈለገ በቪዲዮ ማግኘት ይችላሉ ማለት ነው። በቆይታዎት ጊዜ እንግዲህ ሕክምናዎትን ጨርሰው ሲያጠናቅቁ ወደዛኛው ክፍል እንሄዳለን ማለት ነው። የመድኃኒት ክፍል አለን፣ የዞዊ እጽዋት ሻይ። እዛ ደግሞ አብረን እንግባ። መልካም። እዚህ ቤት እንደምታዩት ኸርብ ስቶር ይላል። የዞዊ እጽዋት እዚህ ጋር በተለያየ ኮድ ያገኛሉ ማለት ነው። እንደ አይነት አለን፣ ለውፍረት አለን። እንደዚሁ ወደዚህ ብንመጣ ይሄ እዚህ ጋር የምታዩቸው ለደም ግፊት የምናዛቸው ናቸው የሚሆኑት። ግፊት ብቻ ሆኖ ክብደት እና ሌሎች ተጓዳኝ ችግሮች ኮንሲደር ይደረጋሉ። ስኳር ብቻ ሆኖ ወደዚህ ስትመጡ ለስኳር ታገኛላችሁ። ወደዚህ ስትመጡ በስኳር ብቻ ታገኛላችሁ። እዚህ አካባቢ ስትመጡ ደግሞ ስኳር፣ ደም ግፊት፣ ኮሌስትሮል በጋራ አንድ ላይ ተቀላቅለው ካሉባቸው። ስለዚህ ወደዚህ ስትመጡ እነኚህ አንድ አይነት አይደለም። በጣም ወደ 12 አይነት ፓኬጆች አሉ። የእርሶ ኬዝ ምን እንደሆነ ከመጡ በኋላ በዚች ፎርም ነው እንግዲህ ኬዞትን አይደንቲፋይ እናደርጋለን። እዚህ ፎርም ላይ ከሞሉ በኋላ ውሳኔ ይሰጣል ማለት ነው። የትኛው ከ12ቱ የትኛው አይነት ኸርብ ነው ለእርሶ የሚያስፈልገው የሚለውን እኛ እንወስንና ይሰጦታል ማለት ነው እንጂ ዝም ብለው ከሱቅ እንደሚገዛ ገዝተው ይዘውት የሚሄዱት አይደለም ማለት ነው። ይሄንን ይመስላል። አጠቃቀሙን በሚመለከት እንግዲህ ቅድም ለመናገር እንደሞከርኩት ከዚህ እጽዋት የእርሶን ድርሻ ሲወስዱ እቺ ወረቀት ቅድም እንደተናገርኩት አለች፣ አብራ ተያይዛ ነው የምትሰጡት። እችን ፈተው ያነባሉ ማለት ነው። ወረቀቷን ይህን ትመስላለች። ከፊት ለፊት በአማርኛ አለ፣ ከጀርባ በእንግሊዝኛ አለ። እንደ ቋንቋዎት እንግዲህ መጠቀም ይችላሉ ማለት ነው። ሁሉ ነገር እዚህ ላይ ተገልጾ ይገኛል። እርሱ አይቸገሩም። ባሉበት ቦታ በየትም ሆነው በአሜሪካ፣ በአውሮፓ፣ በኤዥያ፣ በአውስትራሊያ፣ በአፍሪካ፣ ኢትዮጵያ ውስጥ የትኛውም ድንበር ላይ ሆነው መጠቀም እንዲችሉ ተደርጎ ኬዞትን በደንብ ለይተን እንዲችሉ ተደርጎ ተዘጋጅቷል ማለት ነው። ዞዊ የባህል ሕክምና በአሁኑ ሰዓት የሚገኘው መገናኛ ሲቲ ሞል ከዳራርቱ ህንፃ መደዳ ወይም ከስለሺ እና ከመሰረት ደፋር መሃል ነው የሚገኘው። ስልኮቻችን ሁልጊዜ የምንለቃቸው ቻናሎች ላይ እናያይዛለን። 4 ስልኮች አሉ። ዌብሳይታችንንም www.zoiherbal.com የሚለውን ይጎብኙ። እዛ ላይ መረጃ ያገኛሉ። ወደ ቻናላችን በፌስቡክ የሚሆን ቲክቶክ ቻናላችን ውስጥ ገብተው እኛነታችንን በዚህ መልኩ ማየት ይችላሉ፣ ማረጋገጥ ይችላሉ ማለት ነው። ከዛ ውጭ ግን በዞዊ ኸርባል ስም እንዳትሸወዱ ያንን ለማሳሰብ እንሞክራለን በዚህ አጋጣሚ ማለት ነው። አመሰግናለሁ።